ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ። ቅኝ ግዛት፣ የባህር በርና ኢትዮጵያ። አንድ ሰው ለመተንፈስ ካልቻለ የመኖር ህልውናው እንደሚያከትም ሁላ አንድ ሀገርም የባህር በር ከሌለው መተንፈሻ ካጣ ሰው ጋራ ተመሳሳይ የህልውና አደጋ የተጋረጠበት እጣ ፋንታ ነው ያለው። የሚያሳዝነው ኢትዮጵያ ሀገራችን ከየትኛውም ሀገር የተሻለ የባህር በር በረከት የነበራት ሀያል ሀገር ነበረች። አፍሪካን የመቀራመት ፕሮጀክት ተከትሎ ይህችን ሀያል ሀገር የማንበርከኪያ ስልት ተደርጎ የተነደፈው ኢትዮጵያን የባህር በር መተንፈሻ አሳጥቶ ማዳከም ነበርና እነኚህ አውሮፓውያን ወራሪዎች በተጠና መልኩ ተባብረው በከበባ ስር አስገቧት። ኢትዮጵያን ወረው አስተዳደሯን አፍርሰው ሙሉ በሙሉ የመቆጣጠሩና ቅኝ መግዛት ባይቻላቸውም ትላንት በኢምፔሪያሊዝም ዘመን በተለይ እንግሊዞች፣ ፈረንሳዮችና ጣሊያኖች ሁላቸውም ለየግል ፍላጎታቸው ከግብፅ ጋር በመተባበር ተናበው ዙሪያዋን ከበው የባህር በሯን ተቀራምተው መተንፈሻ አሳጥተዋታል። በወቅቱ የግብፅ ቅኝ ገዢ የነበረችዋ እንግሊዝ የዓለማችን ግዙፍ ኢንዱስትሪ ባለቤት እንደመሆኗ መጠን ለኢንዱስትሪዋ የሚያስፈልገውን የጥጥ ምርት የምታገኘው ከአባይ ውሃ በምታገኘው የመስኖ ምርት ስለሆነ አባይን አንድም ማንኪያ የኔ አይደለም ብላ ኢትዮጵያን ከማስፈረም አልፈው ኢትዮጵያ እንዳትጎለብት ከባህር በር ኢትዮጵያን በመከልከል መከለል ስልትን ተከተሉ። በዚያው ልክ ግብጾችም ይህንኑኑ ስልት እውን በማድረግ ሻዕቢያ የሚባለውን የምስራቅ አፍሪካ አሸባሪ ስብስብ በመመስረትና በመደገፍ እንግሊዞች ያዘጋጁትን ኢትዮጵያን ከባህር በር የመከለል ስልቱን በሻዕቢያ በኩል እውን አደረጉ። ኢትዮጵያን የጋራችን፣ ኤሪትሪያን የግላችን አድርገን ከባህር በር የተቆለፈችውን ኢትዮጵያ ከለምለም ምድሯ የሚገኙትን ምርቶች በእኛ በኩል ለዓለም ገበያ እንዲቀርብ በማድረግና ግዙፍና ሰፊ የሰው ኃይሏ የሚፈልገውን ከውጪ የሚገቡ ምርቶችንም በእኛ በኩል እንዲገባ በማድረግ ኤሪትሪያን የምስራቅ አፍሪካ ሲንጋፖር እናደርጋታለን የሚለው ቅዠትም የጀመረው በዚህን ጊዜ ነው። የአውሮፓ ኢምፔሪያሊስቶች የአፍሪካ ሀገራትን የህዝባዊ ትግል መቋቋም ተስኗቸው አፍሪካን ቢለቁም ዛሬም ድረስ በኢትዮጵያ ላይ ከበባውን ባለበት ማስቀጠል ችለዋል። ለመሆኑ ከቅኝ ግዛት በፊት የኢትዮጵያ የባህር በር ምን ይመስል ነበር? ኢትዮጵያ በቅኝ ግዛት ያልተገዛች ብቸኛ የአፍሪካ ሀገር ወይንስ ዛሬም ከቅኝ ግዛት ያልተላቀቀች ብቸኛ ሀገር? እውነቱ የቱ ነው የሚለውን ለመመርመር እንሞክራለን። ሳብስክራይብ፣ ላይክ እና ሼር በማድረግ አብሮን ይቆዩ። ሁሉም ሰው ኢትዮጵያን የሚያውቃት በቅኝ ግዛት ያልተገዛች ብቸኛ የአፍሪካ ሀገር ብለው ነው። ኢትዮጵያ ግን ቅኝ ገዢዎቹ ባዘጋጁት ካርታና ሴራ ተወስና ቀርታለች። የባህር በሯን ማስከበር ካልቻለች ዛሬም በቅኝ ግዛት ስር ያለችና ከቅኝ ግዛት መላቀቅ ያልቻለች ብቸኛ የአፍሪካ ሀገር ናት ማለት ይቻላል። ነጮች በአካል ኢትዮጵያን ወረው በጦር አንበርክከው ባይገዟትም ኢትዮጵያ የግዛቷ አካል የሆኑትን የባህር በሮቿን እንዳትጠቀምና አሳልፋ እንድትሰጣቸው በማስገደድ በከበባ ውስጥ እንድትኖር አድርገዋታል። በተለይ እንግሊዞች፣ ፈረንሳዮችና ጣሊያኖች ኢትዮጵያን በወረራ ይዘው ቅኝ ባይገዟትም የባህር በሮቿን ሆን ብለው ለይተው በሴራ በመንጠቅ ወደብ አልባ ሀገር አድርገዋታል። ጣሊያኖች ኤሪትሪያን፣ ፈረንሳዮች ጅቡቲን እንዲሁም እንግሊዞች
ሃርጌሳን ወይንም ሶማሊላንድን ከኢትዮጵያ ነጥቀው በተለያየ ምክንያትና ስልት ያስተዳድሩ ነበር። የማንኛውም ቅኝ ግዛት ዓላማና የመጨረሻ ግቡ የዚያችን ሀገር ኢኮኖሚ የራሱ ማድረግ ነው። በመሆኑም እነዚህ አውሮፓውያን ሀገሮች ኢትዮጵያን ወረው ባያስተዳድሩም የኢትዮጵያ የባህር በሮቿን በመቆጣጠር ብቻ ሀገሪቷን ለድህነት ዳርገው ለራሳቸው ተጠቃሚ ሲሆኑ ኖረዋል። የኢትዮጵያ ወጪ ገቢ ንግድ በቁጥጥራቸው ስር በማስገባት ኢትዮጵያ በራሷ የባህር በር ለነሱ ቀረጥ ስትከፍል ኖራለች። እንዲሁም መደበኛ ቅኝ ግዛታቸው ከነበሩ ሀገሮች ወታደሮቻቸውን የሚያገናኝልን መስመር እንከልላለን በሚል ምክንያት ኢትዮጵያን በባህር በር በኩል ያለውን ክልሏን 40 ኪሎ ሜትር ከኬንያ ጀምረው እስከ ኤሪትሪያ ድረስ በእንግሊዞች ስር ማስገባታቸው ይታወቃል። በዚህም መሰረት በወቅቱ የምኒልክ መቀመጫ የሆነችውን ፍንፍኔን ባይቆጣጠሩም ለኢትዮጵያ ኢኮኖሚና እድገት ቁልፍ የነበሩትን የባህር በሮቿን በመቆጣጠር የቅኝ ግዛታቸውን መረብ በእጅ አዙርና በቀጥታ መዘርጋት ችለዋል። የአንድን ሀገር ኢኮኖሚ መቆጣጠር ከተቻለ በወታደራዊ ካልገዛው ማለቱ እምብዛም አስፈላጊ አይደለም። በመሆኑም የኢትዮጵያን የባህር በሮች መቆጣጠር ከተቻለ ፍንፍኔን በወታደር መቆጣጠር ላያስፈልግ ይችላል። ተሞክሮም በጀግኖች አባቶቻችን ጽናት አልተቻላቸውም። ይሁን እንጂ እስከሆነ ድረስም ኢትዮጵያ ምድሯ ቅኝ ባትገዛም ኢኮኖሚዋን ግን ቅኝ አልተገዛችም ማለት አንችልም። ያኔ ሀገራቸው በቅኝ ግዛት ተይዘው የነበሩ ሀገራት ለመብታቸው ባደረጉት ተጋድሎና የዓለም ሕግጋቶችን በመሻሻላቸው ምክንያት በዛሬ ጊዜ ነፃ ወጥተው ሀገራቸውን እያስተዳደሩ ቢሆንም ያኔ ምድሯን ከውጪ ወታደር ወረራ መከላከል የቻለችውን ኢትዮጵያን ግን ለመበቀል በሚመስል መልኩ መግቢያና መውጫ የባህር በር ተከልክላ በከበባ ውስጥ እንደወደቀች ቀርታለች። የያኔው ወራሪ ቅኝ ገዢዎች ባላቸው የኢኮኖሚ የበላይነት ዛሬም ቢሆን ባንዳ የፖለቲካ ፓርቲዎችን በማደራጀት አሊያም ወታደራዊ መፈንቅለ መንግስትን በማቀናጀት አውሮፓ ቁጭ ብለው በአፍሪካ ውስጥ የስልጣን ሹምሽር እያካሄዱ እንደሆነ ይታወቃል። በተለይ ለማዕድን ምዝበራ ሲባል በምዕራብ አፍሪካ የፈረንሳይ ቅኝ ግዛት የነበሩ ሀገራት ላይ እየተካሄዱ ያሉትን የፖለቲካ ሴራዎችና ሽኩቻዎች በምሳሌነት መውሰድ ይቻላል። የአፐር ቮልታው ቶማስ ሳንካራ አሟሟት ለዚህ ጥሩ ማሳያ ነው። በአንጻሩ ሰዎች በራሳቸው ስግብግብነትና ሞኝነት ከነሱ ጋር እያሽቃበጡ ራሳቸውን ለባርነት ቢያመቻቹም አብዛኛቸው የአፍሪካ ሀገራት ነፃ ወጥተዋል ተብለው ሊወሰድ ይችላል። የኢትዮጵያ እውነታ ግን ከነዚህ ሁሉ የተለየ ነው። ቀጠናው ለአውሮፓኖች አብሌ አባንቃሬ አባቃሌ ሆኖባቸዋል። ራሳቸው የሳሉት ብላዋ ራሳቸውን አውሮፓኖቹን እያረደ ይገኛል። ምክንያቱም አንደኛ ያኔ አውሮፓኖቹ ከኢትዮጵያ በሴራ ነጥቀው የከለሉት የባህር በር ዛሬ ለአውሮፓኖቹ ሳይሆን በዋናነት ለቻይና የሀያልነት ግስጋሴ ማሳለጫነት እየዋለ ይገኛል። ይህ ደግሞ ቅኝ ገዢዎቹ ከወጠኑት በተቃራኒ መጓዙን ያሳያል። ምዕራባውያኑ ደግሞ በቻይና ከሚቀደሙ ዓለም ብትጠፋ ይመርጣሉ። በመሆኑም ኢትዮጵያ ነቃ ብላ ነገሮችን ወደ ቦታው የመመለሻው ጊዜ አሁን ነው። ሁለተኛ፣ አካባቢው የሺያቶቹ ሐውቲዎች አንሰረላህና አልሻባብ መፈንጫ በመሆኑ የአውሮፓኖቹ የዕቃ መርከብ ቀርቶ የጦር መርከቦቻቸው በነፃነት የሚተላለፉበት አልሆነም። ለዚህ ደግሞ ኢትዮጵያን በግዛቱ ላይ ማጠናከር ፍቱን መድኃኒት መሆኑ ይታመናል። ኢትዮጵያም ይህንን በመረዳት በወታደራዊ ኃይሏ
ብቃቷን አስተማማኝ እያደረገች ትገኛለች። ይሄ መበረታታት አለበት። የዶክተር ኃይሌ ፍዳ ቀመር እዚህ ጋር ይሰራል። የነቃ የተደራጀና የታጠቀ ሁሌም አሸናፊ ነው። ያኔ አፍሪካን ሲቀራመቱ የአፍሪካ ሀገራት አስተዳደራቸው ፈርሶ በቀጥታ ሲገዙ ኢትዮጵያ አስተዳደሯ አልፈረሰም። ነገር ግን አስተዳደሯን ለማዳን የባህር በሮቿን መስዋዕት አድርጋለች። ማዕከላዊ ስልጣንን ለማዳን የባህር በሮችን ለባዕዳን በማስረከብ የሀገርን ኢኮኖሚና እድገት ለእጅ አዙር ቅኝ ግዛት ዳርገዋል። አሁን ሁኔታውን ያከፋው ከሁለተኛው የዓለም ጦርነት መጠናቀቅ በኋላ ኢኮኖሚያቸው በጦርነት በመድቀቁና የአፍሪካኖች የነጻነት ትግልም ጸንቶና ተፋፍሞ በመቀጠሉ ቀስፎ ሲይዛቸው ሌሎችን የአፍሪካ ሀገራት ለቀው ሲወጡ የኢትዮጵያ ግዛት የነበሩት የባህር በሮች ግን በአብዛኛው አስተዳደራቸው ለኢትዮጵያ ሳይመለስላት በመቅረቱ በኃይለ ሥላሴ ተመልሶ የነበረው አሰብና ምጽዋም በግብጾች ሴራ የበላይነት ኢትዮጵያ ዛሬም የባህር በር አልባነት ተዳርጋ የቀረች ሀገር ናት። ማለትም እነዚህ የኢትዮጵያ አካል የነበሩ የባህር በሮች ዛሬም ራሳቸውን ወደ ሀገርነት በመቀየራቸው ኢትዮጵያ እንደተከበበች ቀርታ ወደብ አልባ ሀገር ለመሆን ችላለች። በመሆኑም ዛሬም ኢትዮጵያ የባህር በሮቿን መጠቀም እስካልቻለች ድረስ የገዛ ግዛቷ የነበረን ወሳኝ አካሏን እንደተነጠቀች ኢኮኖሚዋና እድገቷ በቅኝ ግዛት ስር እያለ ነፃ ሀገር ናት ማለት አንችልም። በመሆኑም ኢኮኖሚዋና እድገቷን ከእጅ አዙር ቅኝ ግዛት ስር ማላቀቅ ግድ ይላል። አሁን ባለው ትክክለኛ ሁኔታ ኢትዮጵያ ዛሬም በቅኝ ግዛት ስር እንደወደቀች ቀርታለች ተብሎ ሊወሰድ ይችላል። ይህንን ሴራ ደግሞ ይህ ትውልድ ልታገሰው አይችልም። ምክንያቱም ኢትዮጵያ ከቅኝ ግዛት ተላቃለች ማለት የምንችለው ተፈጥሮ ባርኮና ቀድሶ የለገሳትን የባህር በሮቿን ካለማንም ከልካይ እንዳስፈለጋት በነፃነት መጠቀም ስትችል ብቻና ብቻ ነው። የአውሮፓና ኤሽያ ቅኝ ገዢዎችን በፈረቃ ስትሸረሙጥ የኖረችው ግብፅም ሆነች ምንም ምድራዊ ኃይል ኢትዮጵያ ራሷን ከከበባ አላቃ የኢኮኖሚ ነፃነቷን ለማረጋገጥ የምታደርገውን ፍትሃዊ እርምጃ ለማደናቀፍ ከቶ አይቻላቸውም። ኢትዮጵያ በቅኝ ግዛት ያልተገዛች ብቸኛ የአፍሪካ ሀገር ወይንስ ዛሬም ከቅኝ ግዛት ያልተላቀቀች ብቸኛ ሀገር? እውነቱ የቱ ነው? ቅኝ ግዛት የባህር በርና ኢትዮጵያ ፍጻሜ የሚያገኝበት ትክክለኛው ጊዜ አሁን ሆኖ ሳለ በልጆቿ እርስ በርስ መናቆር ምክንያት እንደ ሀገር ጸንታ መቀጠሏ ጥያቄ ውስጥ የገባችው ኢትዮጵያ መቆራቆዙን ችላ ብላ ህብረቷን አሟጣ በመጠቀም መተኪያ የሌለውን የባህር በሮቿን በመጠቀም ከዓለም ሀያላን አንዱ መሆን ይገባታል። አሁን ባለው ሁኔታ ከቀጠለ ግን በእኛ በአናቶሊ ኢትዮጵያ ሚዲያ እይታ ዛሬም ድረስ ከቅኝ ግዛት ያልተላቀቀች ብቸኛ የአፍሪካ ሀገር ኢትዮጵያ ተብሎ ሊወሰድ ይችላል። ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ